ሰላም ጤና ይስጥልኝ። ይህ መልእክት ከፍካሬ ጥበብ የተላለፈ ጠቃሚ ማሳሰቢያ ነው። በቅድሚያ ለእኛ ለምትሰጡት እምነትና ፍቅር ከልብ እናመሰግናለን። ነገር ግን በአሁን ሰዓት የእኛን የትምህርት ቪዲዮዎች በህገወጥ በሆነ መንገድ በመውሰድ እንዲሁም የራሳቸውን ስልክ ቁጥር በመለጠፍ መድኃኒት እንልካለን በሚል ንጹሐን ዜጎች የሚያታልሉ አጭበርባሪዎች በብዛት ተነስተዋል። ስለሆነም ከኛ ከፍካሬ ጥበብ መስራቾች አንዳንድ ነገሮችን የተወሰኑ ነጥቦችን ለእናንተ ለማሳሰብ ይዘን መጥተናል። የመጀመሪያው ምንድን ነው? እኔ እንግዲህ ይህንን ስራ ስሰራ ብቻዬን የምሰራ ሰው አይደለሁም። በዘርፉ ጥልቅ እውቀት ካላቸው ትልልቅ አባቶች ሊቃውንት ጋር በመሆን በጋራ የምንሰራው መንፈሳዊና ባህላዊ ሕክምና ነው። ጥበቡም ስርዓቱም የተጠበቀና ጥልቅ ጥናት የተደረገበት ነው። ሁለተኛው እዚህ ከተከፈተ 5 ዓመት ገደማ በሞላው የቲክቶክ ገጻችን ላይ የምታዩቸው ትምህርቶች በሙሉ እናንተን ለማንቃት እውቀት ለማስጨበጥ የቀረቡ እንጂ በሆነ ባልሆነው ከእናንተ ገንዘብ ለመሰብሰብ ታስቦ የሚለቀቁ ቪዲዮዎች ወይም ትምህርቶች እንዳልሆኑ እንድትገነዘቡልኝ እፈልጋለሁ። ሶስተኛው ደግሞ እነዚህኑ ትምህርቶች አይታችሁ እባካችሁ በእናንተ በባለሙያዎቹ ተዘጋጅቶ ይቅረብልን ወይም ይዘጋጅልን ብላችሁ በግል ለምትጠይቁኝ ሰዎች እኔና አባቶቼ በታማኝነት አዘጋጅተን ተገቢውን ክፍያን በማስከፈል በማቅረብ እንታወቃለን። በዚህም እንግዲህ ትክክለኛው የኛ የፍካሬ ጥበብ ብቸኛው እና ትክክለኛው ስልክ ቁጥር 0918 65 25 35 ብቻ ነው። ከዚህ ቁጥር ውጪ በማንኛውም ሌላ ቁጥር ደውላችሁ ወይም በቴሌግራም አውርታችሁ ለምትታለሉ ወገኖቼ ድርጅታችን ምንም አይነት ኃላፊነት አይወስድም። የመጨረሻው እኛ ስራችን ግልጽና ታማኝ ነው። በአካልም መጥታችሁ እኛንም ሆነ አባቶቼን አግኝታችሁ አገልግሎት ማግኘት ለምትፈልጉ አድራሻችንን በቀጥታ በእኛው ቁጥር ማለትም ቅድም በጠቀስኩላችሁ ቁጥር በ0918 65 25 35 ደውላችሁ ጠይቃችሁ በማንኛውም ጊዜ መምጣት እና መወያየት መነጋገር ትችላላችሁ። ሌላው የእኛን ቪዲዮ በሌላ ሰው ገጽ ላይ ስታዩ ሪፖርት በማድረግ እንዲሁም ለሌሎች በማስጠንቀቅ ከአጭበርባሪዎች ራሳችሁን እንድትጠብቁ አሳስባለሁ። የኛ የሶሻል ሚዲያ ገጾች ቲክቶክ ላይ ከ118,000 በላይ ተከታይ ያለው ከ4 ዓመት በላይ ያለማቋረጥ ሲያስተምር የቆየ ገብታችሁ የመጀመሪያ ቪዲዮን በማየት የቆይታ ጊዜውን ማየትና ማረጋገጥ ትችላላችሁ። ሌላው በዩቲዩብም ከ12,000 በላይ ሰብስክራይበር ያለው ለረጅም ዓመትም በማስተማር የቆየ ቴሌግራም ላይም ከ9,000 ሰው በላይ ተከታይ ያለው እንዲሁ ለረጅም ዓመት በጽሁፍ በፎቶ የተለያዩ ነገሮች ሲያስተምር የቆየ ገጾች አሉ። እነዚህንም ሊንኮቻቸውን ከስር እጽፍላችኋለሁ። ሰላም ቆዩ።